ከ65 ቀን የእስር ቆይታና ከ3 ወር የስቃይ የመከራ ጊዜ በኋላ የቀረበ ምስጋና ነው። ይህ ምስጋና ለመላ ኢትዮጵያኖች የቀረበ ምስጋና ስለሆነ ሁላችሁም የሶሻል ሚዲያ ቤተሰቦች እንደተለመደው እንደካሁን በፊቱ ሼር፣ ላይክ እያደረጋችሁ ይህን ቪዲዮ ለብዙሃኖች እንዲደርስ እንድትረዱኝ ከወዲሁ በትህትና መጠየቅ እፈልጋለሁ። እንግዲህ ያለፈውን ቪዲዮ የዛሬ 6 ወር ከለቀኩ በኋላ ለ2 ወር ከ5 ቀን ወይም ለ65 ቀን መታሰር ይታወቃል። ከዛ በኋላም ደግሞ ከተፈታውን በኋላ ለ3 ወር ያክል በስቃይ ውስጥ በመከራ ውስጥ እያለፍኩ እገኛለሁ። ነገር ግን ይህን ሁሉ መከራ ስቃይ እንዳልፍ ለረዳኝ ለፈጣሪ ማመስገን እፈልጋለሁ። እንዲሁም ደግሞ ቤተሰቦቼ ከኔ በላይ ዋጋ ለከፈሉ ቤተሰቦቼ ምስጋና ማቅረብ እፈልጋለሁ። እንዲሁም ለመላ የሶሻል ሚዲያ ቤተሰቦች ያለፈው ቪዲዮ ቫይራል እንዲወጣ እንዲሁም ደግሞ ስለኔ ተጨንቃችሁ በታሰርኩበትም ጊዜ ስለኔ ተጨንቃችሁ ስለኔ አስባችሁ ብዙ ነገር ብላችኋል፣ ብዙ ነገር አድርጋችኋል፣ ብዙ ነገር ዋጋ ከፍላችኋል ለኔ ብላችሁና ኮዲዮ አሁንም ደግሜ ለመሰገናችሁ ፈልጋለሁ። በተጨማሪም የድሬዳዋ ፖሊስ ኮሚሽን ውስጥ ያው በተያዝኩበት ነገር ሀዘን ቢሰማኝም ነገር ግን ድሬዳዋ ፖሊስ ኮሚሽን ውስጥ ያሉ መርማሪዎች የእውነት በብዛት ለመሰግናቸው ፈልጋለሁ። ምንም እንዳላዘን እንዳልከፋ አድርገውኛል። በአያያዛቸው ወቅትም ሰብአዊነትን ለማሳየት ሲሞክሩ፣ ህግን ለማክበር ህግን ለማስከበር ሲሞክሩ ማየት ችያለሁና የእውነት በርቱ ማለት ፈልጋለሁ። እንግዲህ ይህ ቪዲዮ አሁንም ቫይራል እንዲወጣ እንድትረዱኝ እጠይቃለሁ። ያው እንግዲህ የተማርኳቸው ብዙ ነገሮች አሉ በእስርም ከዛም በኋላ። ስለዚህ ያሳለፍኩትን ነገር እንግዲህ የተማርኩባቸው ነገሮች ለሀገርም ይጠቅማሉ ብዬ ስለማስብ ለእናንተም ደግሞ ብዙ ነገር ትማሩበታላችሁ ብዬ ስለማስብ በቀጣይ በሌላ ቪዲዮ የምሰራላችሁ ይሆናል።